እስኪ አንድ ጥያቄ ልጠይቃችሁ። እስከ መቼ ነው ራሴን ለመንከባከብ ጊዜ አጣው የምትሉት? ጊዜ አጥሮሻል፣ ነገር ግን በአጭር ጊዜ ውበትሽን መጨመር ትፈልጊያለሽ? እንግዲያውስ ትክክለኛውን ቪዲዮ ነው የከፈትሽው። ሰላም፣ ሙኒት ነኝ። በዛሬው ቪዲዮ በአጭር ጊዜ ውጤቱን ማየት የምንችልባቸውን የራስ አጠባበቅ ዘዴዎችን እናያለን። አንደኛ የቆዳ እንክብካቤ ወይም ስኪን ኬር ነው። ፊትሽን በሁለት ደረጃ መታጠብ፣ ደብል ክሌንዚንግ ማለት ነው። ይህ በተለይ ለሀበሻ ሴቶች ቆዳ ውጤቱን ሙሉ በሙሉ የሚቀይር ነው። ቆዳችን አንዳንዴ ለወዝ ወይም ለቆሻሻ ክምችት የተጋለጠ ሊሆን ይችላል። መጀመሪያ በዘይት ላይ የተመሰረተ ማጽጃ ተጠቃሚ። የኮኮናት ዘይት ወይም የወይራ ዘይት በጣም ርካሽና ውጤታማ ናቸው። በመቀጠልም በውሃ ላይ በተመሰረተ ለስላሳ ማጽጃ ታጠቢ። ይህ ዘዴ ለጠቆረ ቆዳ ልዩ እንክብካቤ በመስጠት ቆዳሽ እኩልና ቆዳሽ ተመሳሳይና ብሩህ እንዲሆን ያደርጋል። የቀዘቀዘ ኪያር ወይም ፍሮዘን ኩከምበር የአይን እብጠትን ለመቀነስ የቀዘቀዘ ኩከምበር ተጠቀሚ። ኪያር ከትፈሽ ፍሪጅ ውስጥ አስቀምጪና አይንሽ ላይ አድርጊው። ቅዝቃዜ እብጠትን ይቀንሳል፣ ቆዳሽንም ይጠብቃል። በተለይ ለአይን ስር ጥቁረት ለሚጋለጥ ቆዳ ተፈጥሯዊ መፍትሄ ነው። የጽጌረዳ ውሃ ቶነር። የጽጌረዳ ውሃ ከታጠብሽ በኋላ የቆዳሽ የቅርብ ጓደኛ ነው። ቆዳን ከማለስለሱም በላይ የቆዳን ፒኤች መጠን ያስተካክላል። ጠይም የሀበሻ ሴቶች ቆዳ ላይ የሚታየውን የቆዳ ቀለም አለመመጣጠን ወይም ሃይፐር ፒግሜንቴሽን ለመከላከልና የቡግር ጠባሳን ለማጥፋት ይረዳል። የእርድ ማስክ። እርድ ለጥቁር ነጥቦችና ለቆዳ ቀለም መዛባት ጠቃሚ መፍትሄ ነው። ጥቂት እርድ፣ ቀረፋ፣ ማርና የኮኮናት ዘይት ቀላቅለሽ ለ15 እስከ 20 ደቂቃ ፊትሽ ላይ አቆዩ። እርዱ ፊትሽን ሲያበራው፣ ቀረፋው ደግሞ የደም ዝውውርን ይጨምራል። የጓሻ መሳሪያ። ይህንን በመጠቀም ፊትሽን ማሸት የደም ዝውውርን ይጨምራል፣ እብጠትን ይቀንሳል። የፊትሽን ቅርጽም ወይም ጆ ላይን የምንለውን ያወጣዋል። ወደ ላይ ወይም ወደ ታች በሚደረግ እንቅስቃሴ ጉንጭሽንና ግንባርሽን እሹ። የፀሐይ መከላከያ ወይም ሰንስክሪን። ይህ በጣም ወሳኝ ነው። ጠይም የሀበሻ ሴቶች ቆዳችን በቀላሉ ፀሐይ ኢሪቴት ማድረገን ቢሆን ራሱ ለጥቁር ነጥቦችና ለቆዳ ካንሰር እንጋለጣለን። ስለዚህ ሁልጊዜ ኤስፒኤፍ 30 እና ከዚያ በላይ የሆነ የፀሐይ መከላከያ ፊትሽና አንገትሽ ላይ መቀባት አትርሺ። ስቴፕ 2 የከንፈር እንክብካቤ። የከንፈር ስክራብ በቤት ውስጥ አዘጋጂ። ስኳርና ማር ብቻ ነው የሚያስፈልግሽ። ስኳሩ የሞተ ቆዳን ሲያነሳ፣ ማሩ ደግሞ ያረጥባል። ለ1 እስከ 2 ደቂቃ እሺውና በሞቀ ውሃ ታጠቢው። ከንፈርሽ ለስላሳና ቀይ ይሆናል። በመቀጠል የከንፈር ቅባት ወይም ሊፕ ግሎስ አዘጋጂ። ቫዝሊንን ከጥቂት የከንፈር ቀለም ወይም ሊፕስቲክ ጋር ቀላቅለሽ ተጠቀሚ። ይህ ከንፈርሽን ቀኑን ሙሉ ጥበቱን ጠብቆ እንዲቆይ ያደርጋል። 3 ጥርስን ማንጣት። ጠዋት እንደተነሳሽ 1 የሻይ ማንኪያ የኮኮናት ዘይት አፍሽ ውስጥ አድርጊ፣ ወይም ኦይል ፑሊንግ የምንለው ማለት ነው። ለ10 እስከ 15 ደቂቃ አቆይተሽ ትፊው። ይህ መርዛማ ነገሮችን ያስወግዳል፣ የአፍ ጠረንን ያስተካክላል፣ ጥርስሽንም ያነጣል። በሳምንት 3 እስከ 5 ጊዜ አድርጊው። 4 የሽፋሽፍት እንክብካቤ። ረጅምና ጥቅጥቅ ያለ ሽፋሽፍት እንዲኖርሽ የካስተር ኦይል ተጠቀሚ። ከመተኛትሽ በፊት በንጹህ ብሩሽ ሽፋሽፍትሽ ላይ ተቀቢው። ጸጉሩ እንዲያድግና እንዳይሰባበር ይረዳል። 5 የቅንድብ እንክብካቤ። ተፈጥሯዊ ቅንድብሽን ውደጂ። ቅርጹን ለመጠበቅ ግን አስፈላጊ ጸጉሮችን ብቻ ንቀይ እንጂ በጣም አታሳሹ። 6 የጥፍር እንክብካቤ። ጥፍርሽን በቫዝሊን ወይም በወይራ ዘይት አርጥቢ። ጥፍርሽ በፍጥነት እንዲያድግ ነጭ ሽንኩርትና የወይራ ዘይት ቀላቅለሽ ተቀቢው። 7 የጸጉር እንክብካቤ። ለሀበሻ ሴቶች የጸጉር ርጥበት ወይም ሞይስቸር ሁሉ ነገር ነው። ሰልፌት የሌለው ሻምፖ ለራስ ቅልሽ ብቻ ተጠቀሚ። ከታጠብሽ በኋላ ጸጉርሽን ለማድረግ መደበኛ ፎጣ ተጠቀሚ። ይልቅስ የማይክሮ ፋይበር ፎጣ ወይም የቆየ የጥጥ ቲሸርት ተጠቀሚ። ይህም ጸጉርሽ እንዳይሰባበር ይረዳል። ለጸጉር እድገት የሮዝመሪ፣ የጥቁር አዝሙድና ቀረፋ ጭምር ውሃ ተጠቀሚ። እንዲሁም በቤት ውስጥ የሚሰራ የተልባ ጄል ወይም ፍላክሲድ ጄል ለጸጉርሽ ውበትና እርጥበት በጣም አሪፍ ነው። ማታ ስትተኝ ጸጉርሽን በሻሽ ወይም ሳተን ስካርፍ እሰሪ። ለታዳጊ ሴቶች እንደ ትዊስት፣ ቁጥርጥር እና ሹሩባ ያሉ ስታይሎች ጸጉር እንዳይሰባበር ይረዳሉ። 8 የሰውነት እንክብካቤ። በሳምንት አንዴ በቤት ውስጥ በተሰራ የስኳር ወይም የቡና ስክራብ ሰውነትሽን ኤክስፎሌት አድርጊ። ከተወለወለ በኋላ ኤክስፎሌት ካደረግሽ በኋላ ሼቭ ማድረግ ቆዳሽ ለስላሳ እንዲሆን ያደርጋል። በመቀጠል እንደ ሺያ በተር ወይም የኮኮናት ዘይት ያሉ ወፍራም እርጥበት ሰጪ ቅባቶችን ተቀቢ። 9 አለባበስ። ለጠይም ቆዳ እንደ ወርቃማ፣ ቢጫና
ቀይ ያሉ ደማቅ ቀለሞች በጣም ያምራሉ። እንዲሁም ጌጣጌጦችን ወይም አክሰሰሪዎችን እንደ ጉትቻና ሰዓት፣ ሀብል በመጨመር ስታይልሽን አሳመሪ። 10 ሁልጊዜ በቀን 8 ብርጭቆ ውሃ ጠጪ። ይህም ቆዳሽ ከውስጥ እንዲያበራ ያደርጋል። ቪዲዮውን እስከ መጨረሻው ስላያችሁት አመሰግናለሁ። ላይክ እንዲሁም ሰብስክራይብ ማድረግ አትርሱ። አመሰግናለሁ።